እሷን ብለውኝ በድርጅቶች በኩል እሷን አስነስተን እቤት መጥቼ ላይቭ ዝም ብዬ ከፍቼ ቁጭ ብዬ ነው በለድዬ ወይም ደግሞ እነዚህ በየሰፈሩ የሚዞሩ ሰዎች አዎ ቴሬዛ ሰላም የሰላም ቴሬዝ ስለ ቴሬዛ ነው የማወራው። እና የሚገርምሽ አቡዬ በለድዮች የሚባሉ ደውለውልኝ እቺ ልጅ አበሻቱን አቱን ለማጣራት ስለምንፈልግ ኑ አሉ። ከዛ እኔ ደግሞ ፎቶን አይቼ በቃ ስቅጥጥ ነው የሚል አቡዬ የሁለቱንም የላኩልሽ ነው ማለት ነው። ኢማጅን ከሻንጣ አውጥተዋጥም ሻንጣ ውስጥ መሆኑ ያለውም ማለት ቀጥታ ምንድን ያደረግኩትኝ ኮሚኒኬቲንግ ከጽህፈት ቤቱ ጋር ሳደርግ ድጋሚ አንድ ልጅ ደወለችልኝ። ባሏ በለድዬ ነው። ትደውልና ሰሉ ልኬልሻለሁ እስኪ ይው ስትለኝ አንዲት ልጅ የጠፋች አለች እሷ ልትሆን ስለምችል ቆይ እስኪ ጠብቂኝ ስላት በቃ አስነስተዋት ተነስታ ወደ ሆስፒታል ሄዳለች ልጅቷ። ከፖሊሶች ጋር ኮሚኒኬት አድርጉ ብላኝ ዘጋን ስልኬ። ከዛ በሚቀጥለው ቀን ያው ማታ ነበረ ይሄ ድርጊት የተፈጸመው፣ ማታ የተገኘው አስክሬን ነው። ከዛ ሐሙስ ቀን ኤምባሲዎች ጋር ተደዋውለን ልጆቹም እነዚህ የሚፈልጓት አብረውኝ የሚፈልጓት የነበረውን ሁሉንም ሂዱ ኤምባሲ ሂዱና አጣሩ። እኔ ልጅቷን በአካል ስለማላቃት አስክሬኑን ስላየሁትኝ ኢማጅን እናንተ ታውቃላችሁ ንቅሳት አላት ምናምን ብላችኋል። እኔ ንቅሳት ይኑራት አጭርቱን ረዥምቱን ጥቁርቱን አላውቅም። ቀለበት እንዳደረገች እንኳን የለቀቀችው ቪዲዮ ላይ ነው በዙም አድርጌ ያየሁት የላኩልሽ ላይ ማለት ቀለበት አለው ጣፋል። ስለዚህ ብያቸው ሐሙስ ቀን እዛው ዋሉ። ከጽህፈት ቤቱ ጋር ተደዋውለው ጽህፈት ቤቱ በጣም ብዙ ጥረት አድርጎ ሄዱ። አስክሬን አናሳያችሁ የሞተችው ኢትዮጵያዊ ናት ምልክት እንዲህ ብለው ፖሊሶቹ ለጽህፈት ቤቱ ነው የተናገረው፣ ለቆንጸላው ማለት። ቆንጸላው ደግሞ እነዚህን ይዟቸውን ሄደው ልጅ አንዷ ወረቀት ስላላት እሷን ወደ ቤት ይመልሳሉ ማታ። ያችኛዋን ልክ ሐሙስ ቀን ማታ ይያዛሉ ጓደኞቿ። አሁንም ሲያዙ አቡዬ የምነግርሽ ወንጀሉን ፈጽመዋል ሳይሆን ተጠርጣሪ ነው የሚባለው። ወንጀሉ ተጣርቶ መንግስት ራሱ የዚህ ሀገር ፍርድ ቤት እስከሚናገር ድረስ በተጠርጣሪ ነው የሚያዝ። ገዳይ ናቸው ተብለው አይታወጅም። መንግስት መግለጫ እስኪያወጣ ምርመራውን አድርጎ ልጅ አላት። የስንት ዓመት ልጅ አይዶን ነው የስንት ዓመት ልጅ እንደሆነ የማን ወንድ ልጅ አላት። የአንድ ወንድ ልጅ እናት እንደሆነች ነው። ልጅቷም አብራን እኛ ጋር እኔ ቤትም ገብታ ለልጅቷ ብዙ ነገር እየተባለ ልብ ያዝኖ ነበር። እናንተ ጋር ግን ስለ ልጅቷ ፍትህ እየጠየቃችሁ ነው የተባለ። ስለዚህ እውነት ነው። እኛ አሁንም ቢሆን የእኛ ልጆች ይህን ያደርጉታል ብዬ በፍጹም እንትን አልልም፣ አላምንም፣ ውስጤ አላሳምነው። ስለዚህ መጠበቅ ነው ያለብን። ጠብቀን ረጋ ብለን አይተን ምንድን ነው እንዴት ነው የሚለው። ትናንት ግን የኛ ልጆች አያደርጉም ብለሽ ታስበኝ። ሰላምዬ ግብፅ ሀገር እኮ $700 ብለው እኮ ነው ባልና ሚስት አብራቸው የምትኖረውን $700 ለመውሰድ ብለው ያረዷት። አቡዬ እኔ እኮ እንደ ኢትዮጵያ ነው እየነገርኩሽ ያለው። በቃ ውስጤ ጭካኔ ስለሌለ ክፋት ስለሌለ በቃ ያደርጉታል ብዬ አላምንም። እስኪ እንጠብቅ ነው የምለው። እነዚህ ልጆች ከጀርባቸው ብዙ ነገር ሊኖር ይችላል። በቃ ብቻቸውን ላያደርጉት ይችላሉ። ይህን ያህል ሰይጣንን ስራ እንኳን ኃይሉ ቢኖራቸው ይሄ ሁሉ ለሶስት ሰው አይደረግም። ሶስት መጠበቅ ሁለት መስለውኝ ኖ ሁለት አበሾች፣ አንደኛው የተያዘው ደግሞ የጣለው ጂፕ ሁሉም ሲጥል ነው። አስክሬኑን የጣለው በካሜራ ታይቶ ሲያዝ እሱ የጠቆማቸው ሁለት አበሾች ጓደኞች እኮ እሱም እጁ ይኑርበት ሌላም ሰው ይኑር። እዛ ቤት እንደነበረችስ ማስረጃ ተገኝቷል። ላይክ እዛ ቤት ሄዳ ነበር ወይ? ቤቷ አይደለም የጓደኞቿ ቤት ነው አይደለ? እዛ ቤት እሷ ሌላ ቦታ ነው የምትኖረው። ሌላ ቦታ ነው የምትኖረው። ሰው እዛ ቤት ሄዳ ነበር። የዛን ቀን በካሜራ የለም፣ ካሜራ ማየት አይቻልም። እዛ ሻርዕ ላይ እዛ ቤት መጥታ ነበር አልኩሽ እኮ። ይሰራል እኮ እማ ይሰራል እኮ ገባሽ? ብዙ ስራ እኮ ይሰራል እኮ። ገና አሁን እነሱ ገደሏት ቢባል እንዴት አድርገው ገደሏት ኑ ተብለው ሄደው እነሱ በካሜራ በቪዲዮ በተደገፈ ይቀረጻል እኮ ማየ ተቀርጾ ተሰርቶ እንዴት አድርገው እንደገደሏት ቃል ሰጥተው ነው። በቃ እነሱ ናቸው ኢትዮጵያኖች ናቸው ይሄን ያደረጉት እንደዚህ ያደርገው በገንዘብም ከሆነ አሁን አንዳንድ ኢንፎርሜሽን እኛ እየጠየቅን ነበር። እቺ ልጅ ብር ታስቀምጣለች አንደኛዋ ጋር ተባለ።
ልትሳፈርም ስለሆነ ብሩን ጠይቃስ ቢሆን የሚል መላምት ታስቀምጫለሽ። እቺ ልጅ አሲድ ደፍተውባትስ ቢሆን ታያለሽ። እቺ ልጅ የሆነ ነገር አድርገውባትስ ቢሆን የሰውነቷን የተቃጠለውን አይተሸዋል። እየተከፋፈለ ግማሽ ቦታ ነው አስክሬኗ በስለት ወቅተው ገለዋት። በሻንጣ ቆራርጠው ስለጣሏት ሻንጣው ስለሞቆሞቀ መሰለኝ ማለት አስክሬኗ ሳይገኝ ብዙ ቀን ቆይቶ መሰለኝ ለመጨረሻ ጊዜ ወደ ስራ ስትሄድ የታየው ቪዲዮ የላክሽን ቪዲዮ መቼ ነው? ከካሜራ ላይ እሱ ቅዳሜ ዛሬ ቀን መቼ ነው? ዛሬ እሑድ ነው። ሳምንት ዛሬ ወር ነው። ሬሳ የተገኘው መች ነው? ሬሳው መች ነው የተገኘው? ሮብ ማታ ነው። በዚህ ሀገር 8 ሰዓት ተኩል ማለት ነው። ኦኬ፣ ሮብ ማታ ከሆነ አስክሬኑ የተገኘው እሷ ለመጨረሻ ጊዜ ከቤት ስትወጣ የሚያሳየው ካሜራ ላይ ወደ ስራ ስትሄድ ቅዳሜ ከሆነ ቅዳሜ አልተመለሰችም ወደ ቤት። በቃ ወጥታ አልተመለሰችም። አልተመለሰችም። ከስራ ወጥታ አልተመለሰችም። ቅዳሜ ማታ፣ እሑድ ማታ፣ ሰኞ ማታ፣ ማክሰኞ ማታ፣ ሮብ ማታ በ5ኛው ቀን የተገኘው። 5 ቀን ይሆናል። እንደዚህ ይነፋፋል፣ ይበልጣል። ተጠርጣሪዋ አለች አንደኛዋ ተጠርጣሪ ጓደኛዋ ጠፋችብኝ ብላ ከኛ ጋር አብራ ስታፋልግ ነበር አለች። ሰላም ታይገርም የሚሰው ነገር ስታፋልግ ነበር ጠፋችብኝ ብላ። እኔ እኮ አሁን እነሱ እንትን ጥርጣሬ የገባው አሁን እሷ ሌላ ቦታ ነው ቤቷ አምራ የሚባል ሬሳው ደግሞ አውጥቻለሁ ያለው አልፋሳ የእነዚህ ልጆች ቤት የተጠርጥ አፋልጉኝ ባይ ቤት ምናምን ከዛ ነው የተወሰደ ተባለ። እንዴት? እሺ ታዲያ እሷ ተገላ የተገደለችው ቤቷ ውስጥ ላይሆን ይችላል። እነሱ ቤት ተገላስ ቢሆን ከቤቷ አልተገደለችም። ቤቷ ሌላ ቦታ ነው አምራ የሚባል ተጥላለች የተባለችው ከዚህ ቤት ነው። አውጥቻለሁ ያለች ደግሞ የጓደኞቿ ቤት ነው። ሰውየው ጣል የተባለው ሰው ሲጥል በካሜራ ይታየው። አዎ ግን እነሱ አያውቁም ወይ ሻንጣ ውስጥ ቆሻሻ ውስጥ ከጣሉ አያውቁም እንደሚገኝ። ለምሳሌ አንዳንድ ሰው የልጅ ሰው ሲገል ባህር ውስጥ ምናምን ነው የሚከተው አስክሬኑን አሳ ነባሪ እንዲበላው እና እንዳይገኝ ማለት ነው፣ ሀቁ እንዳይወጣ ማለት ማንም ይሁን ማን የገደላት ሰው ገለው ሻንጣ ውስጥ ቆራርጦ ሻንጣ ውስጥ ጥሎ ቆሻሻ ገንዳ ውስጥ ሲጥል መንግስት ቆሻሻውን ሲያነሳ አስክሬኑ መገኘቱ እንደማይቀር እሺ፣ መንግስት ብቻ እዚህ ቆሻሻ የሚለቅሙ አሉ። እንደዚህ ፕላስቲክ ነገር ምናምን ይለቃቅማሉ። ልክ ስትጥይ ይለቃቅማሉ። ይሄ ደግሞ ሻንጣ ነው፣ የሆነ ጥሩ ነገር ይኖረዋል፣ ልብስ ይኖረዋል ብሎ አንዳንድ አሉ እዚህ ቆሻሻ የሚለቅሙ ይከፍቱታል። እንደሚከፈት የታወቀ ነው። እኔ እንጃ ደግሞ አንድ ልጅ አላት አሉ ማሪ ሰላም፣ አንድ ልጅ አላት አሉ። ሌላ ደግሞ አለች እኮ ሰላም ያልነገረችሽም። ሌላ ደግሞ አለች እኮ ሰላም ትነግርሻለች። ራሷን ያጠፋች ናት እሷ። እሷ ናት ከስራ ስትወጣ ነው ይሄ ሙታ ቆሻሻ ውስጥ ተጥላ የተገኘች ልጅ አለች። ገባሽ? ናት። አዎ ኢትዮጵያዊ ናት። እሺ ማን ይገደል? በዋትስአፕ ልክልሽ ነበር ግን ለማየቱ ራሱ ይዘገንሻል። አዎ ይቅርብሽ። እና አብርሽ መጀመሪያ 3 አበሻ ነው እንደዚህ ምናምን ተገድለው ብለው ዜና እንትን አድርጎ ነበረ። አብርሽ ውሸታም ነው። የአብርሽ አትስሙት። አብርሽ ለምን ድምፅ አይሆንላችሁም ታዲያ? ዛሬ አብርሽ ለዩቱብ ነው የሚሸቅልባችሁ። ጭራሽ ትናንትና ደግሞ ለሞተችው ገዳይ ናት ብሎ ለቀቃት ዩቱብ ላይ ለመሸቀያ። ጤና ነው የሰውዬ። እና ልጅቷ እንደዚህ ቅዳሜ ተገኝታለች። በቀደም ሻንጣ ውስጥ የተገኘችው ማለት አዎ፣ እዚህ ቅዳሜ ምናምን ታይታ ነበረ። ቅዳሜ እንደዚህ የጠጣች ነው ምናምን አላውቅም አይደል ነው እንደዚህ። እኔ በመልክ ልታገኝ ትችላለች፣ ላውቃት እችላለሁ። እኔ ያኔ በፎቶ እና በአካል አንድ አይነት አለሽ። እና ሮብ ነው የተገኘችው ተጥላ። ቅዳሜ የጠፋች ሮብ ተጥላ ተገኘች። እሷ የምትኖረው ሌላ ቦታ፣ ሬሳዋ የተገኘ ሌላ ቦታ። በቆሻሻ ኪስ ጠቅልለው በሻንጣ እንደዚህ ቆራርጠው ሳይሆን ደግሞ
እንደዚህ አጣጥፈው ነው የከተቷት ሻንጣ ውስጥ። እንዴት አስቻላችሁ እናትሽ? እሺ እና የሚባለው የጣላትን ሲያዝ ወደ አበሻዎቹ ጠቁሞ ወሰደ። የጣላት ዜጋ ነው ዜጋ ነው መሰለኝ። ከዛማ በካሜራ አለ አይደለም እንደ ጣልሽ ከየትኛው እንደተነሳሽ ምናምን ይታያል። ሲያዝ ወደ አመጣት አበሻ ቤት ወሰዳቸው ፖሊሶች። ተያዙ ሁለት ጓደኞቿ እና ገና ነው መጠራት። እዚህ ሀገር ዜጋ ነው የገደላት፣ ኢትዮጵያውያን የገደሏት ሴቶች ኢትዮጵያውያን አሉ እና ገና ነው ያው እየተጣራ ነው። ካሜራ እሺ ማለት አስከሬኗን በሻንጣና በጥቁር ፌስታል አድርገው የሚጣሉት ቆሻሻ በውስጥ እንደዚህ በጥቁር ኪስ ጠቀልሏት እንጂ እንደዚህ ጨቅጭቀው ይሁን ምን ይሁን አላውቅም። በስ ጠቅልለው ሻንጣ ውስጥ ከተው ነው ቆሻሻ ውስጥ ተጥላ የተገኘችው። በሶስት ቀን ይኸው ቅዳሜ፣ እሑድ፣ ሰኞ፣ ማክሰኞ፣ በአምስተኛ ቀን ነው በአራተኛ ቀን ነው የተገኘችው። አጋጣሚ እንደዚህ ቆሻሻ ምናምን እንትን የሚያደርጉ የሉም እነሱ አይቷት ነው እሱ እንጂ ዝም ብሎ ቤት 5 ቀን ቆሻሻ አይነሳም። ቤት 5 ቀን መንግስት ቆሻሻ አሁን እዚህ ቤት የቀኑ ነው ቆሻሻ የሚያነሱት። ኧረ ትቀልጃለች እንዴ? ያ ተጥላ የተገኘችው እኮ ነው። የጣሏትማ ቤታቸው ማስቆይተዋት ሊሆን ይችላል እኮ ባሽ ገለው እንደዚህ ጠቃለው ምንም ሊሆን ይችላል እኮ። አጋጣሚ ሲጠብቁ የተመቻቸው ሁኔታ ለመጣል ሲጠብቁ የተመቻቸው ሁኔታ ምናምን። አዎ ለዛ ነው። እና ቆሻሻ እዚህ ደግሞ ማንም ያውቃል። ሁሌ እንደዚህ እንደውም ኢትዮጵያ ይሻላል። በጣም እንትን የሆነ ሀገር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልሐምዱሊላህ። በቀደም አብርሽ ፖስቶት የነበረው ተጠርጣሪዋ ገላት ስትወጣ አይደለም፣ እቺ ልጅቱ ከስራ ቦታ ስትወጣ ነው። ያን ቪዲዮ ማለት ነው። ቪዲዮውን ፖስትላችኋለሁ። ግን እውነት ለመናገር እቺ ልጅ እንግዲህ ሂዳለሽ ወደማይቀረው ጉዞ። ግን ለምንድን ነው ሀበሻ ለሀበሻ እርስ በራሳችሁ የምትገዳደሉት? የብሔር ሴቶች ባይዘው የምትገዳደሉት ለወንድና ለወንድ ብቻ ነው። ብዙ ጊዜ እኛ ስንሰማ ማለት ነው። ለምንድን ነው ራሳችሁን አሳልፋችሁ ለወንድ ሰጣችሁ የገዛ ዜጋችሁን አሳልፋችሁ የምትሰጡ? አስባችሁታል? እቺ ልጅ እንግዲህ የአንድ ወንድ ልጅ እናት ናት። እንደወጣሽ ሳትመለስ እመለሳለሁ ነገ ጧት ለልጄ ብላ ወላሂ ወጣ ቀረሽ ማለት ነው። በጣም ነው እኔ ውስጥ የተሰማኝ። አላቅም